እንደሚስት ደመ ከልቦ ነው የሚቀር። ለሚስት መሬት ማለት አልበጃት። ከሷ ተማር። ትሸጥልኛለህ፣ ዳጎስ ያለ ገንዘብ ከፍልሃለሁ። በፍጹም አላደርገውም፣ በጭራሽ። ለአንድ ልጅ ያለችኝ ሀብት ብቻ። እንደታሰረው ሻት አለዚያ ምን ላድርግ እንደሚችል ታውቃለህ። ውጣልኝ። ዛሬ አዳርን ጊዜ ይሰጣል። ስታስብበት ድረስ ነገ በጠዋት እመጣለሁ። ውጣልኝ አልኩህ። አንተ ሰው ውጣልኝ። አቶ ገብሩ፣ ያቺ ትንሽ ልጅ ምናፍቃኛለች። ውጣልኝ አልኩህ እኮ አንተ ሰውዬ፣ ውጣልኝ እኮ አልኩህ። ውስጥ ይገባል። ገርሞኛል። ምንም ነገር እንዳትደብቀኝ ብዬ ነበር እኮ። ፈጣሪ ተነሽ፣ ለማክሽን እንውጣ። የት? ተነሽ፣ የሆነ የምወስድሽ ቦታ አለ። ተነሽ። ሌላ ቀን ማርቲ። ተነሽ። ሂጂ፣ ለማክሰሽ ነው በቃ። ትንሽ ተጫዋች እንጂ አሁን መተሻው ልትሄጂ ነው? ከሪች ጋር እንመጣና ወደ እንጫወታለን። እሺ በቃ እስከፈረሽኝ አሁንም ምንም ነገር የለም። ተባት እንደገባኝ ውርጋጥ በእኔ በኩል አየሁ እንኳን እንዴ እኔ ጋር ምንም የለም። እናቱ ማህፀን ቢገባ ራሱን ለቅ ሄሎ፣ አቤት በሰዓቱ ትክክል የመሰለኝን ግን ትልቅ ስህተት ሰራሁ። ምን አይነት ስህተት? በቀል አንድ ቀን ተነጋግረን ከኒቆ ጋር ልንወጋ ወሰንኩኝ። ከዛ በኋላ የሮቤልን መምጣት ጠብቄ እሱ ወደ ታጠፈበት ስወርድ ዳጊ ከየት እንደመጣች አላውቅም። ከቻለች ድንገት ሄሎ፣ ሰላም፣ እንዴት ነሽ? ይመስገን ደህና ነኝ። አንቺ እንዴት ነሽ?
እንዴት እያደረግሽ ነው የሚለውን ልጠይቅሽ እኮ ነው የደወልኩት። ምን ሆነሻል? ማርቲ ቤት መምጣት ትችላለሽ? እሺ ችግር የለውም እመጣለሁ። እሺ በቃ